ابن القيم እንደዚሁ ረሂመሁላህ በረመዳን ማፍጠር ሚነል ከባኢር ከከባባድ ወንጀሎች ነው ብለው ይጠቅሳሉ። እንዲሁ የዑለማ ንግግር ለማጣቀስ እንጂ ጉዳዩ ግልጽ ነው። ከኢስላም ማዕዘኖች አንዱ ነው ሲባል እኮ በቂ ነው። እዚህ ላይ ሲጣስ የፈረሰው አንድ ግንብ ነው፣ ተራ ነገር አይደለም። ስለዚህ ይሄ ነገር በጣም ጥንቃቄ የሚፈልግ እንዲያውም ከብዙ ከባባድ ወንጀሎች የከፋ ነው። ለዚያም ነው الذهب ምን ይላሉ وعند المؤمنين مقرر አማኞች ዘንድ የተረጋገጠ ነው أن من ترك صوم شهر رمضان የረመዳንን ወር መጾምን የተወሰው بلا مرض ولا غرض ህመም ሳይኖር ተጨባጭ የሆነ ምክንያት ሳይኖር أنه شر من الزاني ከዝሙተኛ የከፋ ነው። ሱብሃንአላህ والمكاس ባላግባብ ከሰዎች ቀረጥ ከሚሰበስቡ ወይም ግብር ከሚሰበስቡ ያላግባብ የሰው ሐቅ ከሚቆርጡ ومدمن الخمر خمر ከሚያዘወትር ሰው ከዚህ የከፋ ነው። ከዚህም የከፋ ነው። بل يشكون في اسلامه እንዲያውም እስልምናውን ነው የሚጠረጥሩት አሉ። አዎ የብዙ ሰው እስልምናውም አለ ለማለት በሚከብድ ደረጃ ነው የሚሆነው እዚህ ሲደርስ። ምክንያቱም ዝም ብሎ አይደለም የሚባለው መሳለቅ፣ ማሾፍ፣ የረመዳንን ክብር ማቃለል የሚከተሉት ነገሮች አሉ። እነዚህ ነገሮች እስልምናውን ጥያቄ ውስጥ የሚከቱ ናቸው። ويظنون به الزندقة والانحلال እንዲህ አይነት የሚፈጽምን ሰው አማኞች የሚታወቀው በምን መልኩ ነው የሚያስቡት? ዚንዲቅ እንደሆነ። ዚንዲቅ ማለት ለይቶለት ክህደትን ባያውጅም በውስጡ ክህደት የያዘ ሰው ማለት ነው። ከላይ ዝም ብሎ የሚለባብቅ የሚሸፋፍን ግን ኩፍርን ያረገዘ ሰው ነው ዚንዲቅ የሚባለው። ብዙ ደረጃ ይኖረዋል። የለየለት እስልምና ይወጣል። ከሃዲዎች የሚጠሩበት ዘመንም ነበረ። ከዛ ባለፈ በወንጀል የተሰማሩ ሰዎችም ዚንዲቅ የሚባሉበት ሁኔታ አለ። ባጭሩ ይሄን የኢስላም አንድ ማዕዘን መተው ማለት ከባድ ነገር። ይሄ በዱዓቶች ላይ የተጣለ ትልቅ ኃላፊነት ነው ማለት በተለይ በዚህ ዘመን ሰዎች የዲን ግንዛቤያቸውም እየሳሳ ከክፉ ጓደኛ ጋር በመዋል እንዲህ አይነት አጉል መዳፈር እያበዙ ስለሆነ ደጋግሞ በማስጠንቀቅ ማሳሰብ ያስፈልጋል። ከዛ ባሻገር ግን የዱዓት ኃላፊነት ብቻ አይደለም፣ ሁላችንም ይመለከታል። በዲን ጉዳይ መተዋወስ ማለት ነው።